ሀበሻ የባህል ሕክምና ዘመጋቢ ጥባት ነኝ። ዛሬ ደግሞ ማሳያችሁ እንግዲህ ይህን እጽዋት ነው። ይህ እጽዋት እንግዲህ ታሪገማ ይባላል ማለት ነው። ታሪገማ ማለት እንግዲህ ይሄ ነው እንደምታዩት። እንግዲህ በጣም ሽታው ከምንም በላይ ታሪገማ የተባለበት በጣም ሽታው ከምንም በላይ እውነትም ካሪ የሚገማ ነው። እንግዲህ እጽዋት ለብዙ ነገር የሚሆን ነው። በጣም ዘርፈ ብዙ ነው። ለቡዳ እንጠቀመዋለን፣ እንደገና ደግሞ ለሴት ዛር እንጠቀመዋለን ማለት ነው። ለብዙ ዘርፈ ብዙ ነው ማለት ነው። እንግዲህ በተለይ የዛር መንፈስ ላለበት ሰው አስተማማኝ ነው። በጣም ከምንም በላይ ማለት ነው። በጣም ከምንም በላይ ማለት ነው። ይሄ ለብዙ ነገር ዘርፈ ብዙ የምንጠቀምበት ነው። ይሄ በተለይ ቡዳን እንደነገራችሁ ይሄ በድቀተ ስጋ የምትመጣ የሴት ዛር የምንለውን ነገር በጣም በከፍተኛው የሚያስለቅቅ ነው። አደገኛ የሆነ ታምረኛ እጽዋት ነው። እንግዲህ ታሪገማ ማለት እንግዲህ ይሄ ነው። በብዛት እንግዲህ አለ። ቅጠሉ አይወድቅም። ይሄ ስሩ በጣም ጠቃሚ ነው። ስሩ እንደምታዩት ይሄ ነው። ይሄው እንደዚህ ያለ ነገር ነው። ይሄ እንግዲህ ብዙ ጊዜ አይቆይም። ወቅጠን ነው የምናስቀምጠው። እንግዲህ ሴት ዛር ላለበት ሰው እንደገና ደግሞ ይሄ ዛር መንፈስ በተለይ ደግሞ ይሄ እንግዲህ እንደ ቤት አምላክ የተለያየ ነገር ያለበት እንደዚህ በተለይ ደግሞ ቡዳ ያለበት 100% ነው። ይሄ ምንም የማያጠራጥር ነው። የተፈተነ ጥበብ ነው። ይሄን እንግዲህ መረከብ የምትችሉም ሰዎች መምጣትና መውሰድ ትችላላችሁ ማለት ነው። በብዛት አምጥቼላችኋለሁ። በብዛት ነው ያለ። እንግዲህ ወቅቱም ስለሆነ ከአሁን ሰዓት በኋላ እንግዲህ ይደርቃል፣ አይገኝም ማለት ነው። መጣችሁ መረከብ መውሰድ ትችላላችሁ ማለት ነው። ሁለተኛው ደግሞ ማስተዋወቃችሁ እንግዲህ ይሄ ነው። የእጽዋት እንግዲህ አደንድን ይባላል። አደንድን ወይም የሰይጣን ሙቀጫ ማለት ይሄ ነው። ይሄ ላው ነው። እንግዲህ በጣም ቸርና ቸር የሆነ ቀና እንጨት ነው። እንግዲህ ይሄ በተለይ እንደነገርኳችሁ ለብልት ነው የሚሆነው። ወይ ለብልት አስተማማኝ የሆነ 100% ማወፈርም እንደገና የሞተን የሚያስነሳ ታምረኛ የሆነ ይሄ ነው። የእጽዋት እንግዲህ በጣም ተስቀደም ገልጭላችኋለሁ። ይሄ እንደምታዩት ስሩ ነው። ውስጡ ደስኳር ድንች ነው። አስተማማኝ የሆነ ነገር ነው። ይሄን እንግዲህ መረከብ ለምትፈልጉ ሰዎች ብዛት አምጥቼላችኋለሁ ማለት ነው። ይሄ እንግዲህ መረከብም ትችላላችሁ፣ መውሰድም ትችላላችሁ ማለት ነው። እንግዲህ አደንድን እንለው ይሄ ነው። ወይም የሰይጣን ሙቀጫ ይባላል። ይሄ ነው እንግዲህ እንደምታዩት ነጭ ነው። የሰይጣን ሙቀጫ ወይም አደንድን ይባላል። በጣም ታሪከኛ የሆነ እጽዋት ነው። ይሄ እርጥቡ በተለይ እርጥቡ ወዲያው ነው የሚሰራ ነው። እርጥቡ ወዲያው ይሰራል። እንግዲህ ብልቱ ለሞተበት ሰው ወይም ለደከመ ተሎ ለሚረጭ በጣም አስተማማኝ የሆነ ነገር ነው። ይሄን እንግዲህ አሁንም ቢሆን የባህል መድኃኒቶች ሰራተኞችም መረከብ የምትፈልጉ ሰዎች ካላችሁ መረከብ ትችላላችሁ ማለት ነው። በብዛት አለን። እንደገና ደግሞ እንደዚህ የዚህ ችግር ያለባችሁ ሰዎች ቤታችሁ ለደከመ እንዲሁም ተሎ የሚረጭ መልፈስፈስ ላለባችሁ አስተማማኝ ነው የሆነ ስለሆነ መጣችሁ መረከብ ትችላላችሁ ማለት ነው። መውሰድ ትችላላችሁ። አድራሻችን ያው ደብረ ማርቆስ ትልቅ ሆቴል ፊት ለፊት ነው የምንገኘው። በፈለጋችሁበት ጊዜ በፈለጋችሁ ሰዓት ላይ መምጣት መውሰድ ትችላላችሁ ማለት ነው። የነገርኳችሁ እንግዲህ ይሄ በብዛት አለ። መረከብ ለምትፈልጉ ሰዎች መረከብ ትችላላችሁ። መድኃኒቱን ደግሞ መውሰድ የምትችሉ ሰዎች እንደነገርኳችሁ መውሰድ ትችላላችሁ ማለት ነው። እንግዲህ አደንድን ማለት ይሄ ነው። ሀበሻ የባህል ሕክምና ዘመጋቢ ጥባት ነኝ። አድራሻችን ደብረ ማርቆስ ትልቅ ሆቴል ፊት ለፊት ሲመጡ ሀበሻ የባህል ሕክምና ዘመጋቢ ጥባት ይላል። መጣችሁ እዛ መጠየቅ ትችላላችሁ ማለት ነው። ቦታችን ይታወቃል። ስልክ ቁጥር ልንገራችሁ 0912 01 3955 0911 59 27 49 ነው። ሀበሻ የባህል ሕክምና ዘመጋቢ ጥባት ነኝ። በሌላ እጽዋት በሌላ ፕሮግራም ውስጥ እንገናኝ። ሰላም እንገናኝ። አመሰግናለሁ።